ሰላም እንዴት ናችሁ? ውድ ስፖርት ቻናል ተከታታዮቻችን የሰዓቱ መረጃ ይዘናል። ዋና ዋናዎችን ነግራችኋለሁ። አብራችሁን ቆዩ። ግን ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉን በአክብሮት ጠይቃችኋለን። ክርስቲያኖ ሮናልዶ ብሩኖ ፈርናንዴዝን ወደ አልናስር ለመውሰድ ከፍተኛ ጥረት እያደረገ እንደሆነ ታውቋል። ላሚን ያማል ያስተዋወቀው የጀርመኑ ካምፓኒ ብዙዎችን መነጋገሪያ ሆኗል። በጨዋታ ላይ ያስተዋወቀለት ሳያስበው ነው። ስለሱ ነግራችኋል። እንደዚሁም ደግሞ የቀድሞው የማሊ ብሔራዊ ቡድን ተጫዋች በመኪና አደጋ ህይወቱ አልፏል። እጅግ አስደንጋጭ ጉዳይ ነው። እነዚህና በርካታ ጉዳዮች እናነሳለን። አብራችሁን እንድትቆዩ በአክብሮት እንጠይቃችኋለን። ወደ መረጃዎቹ እንሂድ። በቅድሚ የምንመለከተው የቀድሞ የማሊ ብሔራዊ ቡድን ተጫዋች በመኪና አደጋ ህይወቱ አልፏል። የቀድሞ የማሊ ብሔራዊ ቡድን እና የሶሾ እግር ኳስ ክለብ ተጫዋች ካሊሉ ትራኦሬ በ38 ዓመቱ በመኪና አደጋ ህይወቱ ማለፉ ታውቋል። ትራኦሬ በ2013 የአፍሪካ ዋንጫ ከሀገሩ የነሐስ ሜዳሊያ ማሸነፍ መቻሉ የሚታወቅ ነው። ተጫዋቹ ገና በወጣትነቱ ከእድሜው በ26 ዓመቱ በ24 ከእግር ኳስ ዓለም ራሱን ማግለሉ የሚታወስ ቢሆንም ማሊያዊ አማካይ በተጫዋችነት ዘመኑ በተለያዩ ክለቦች መጫወቱ ይታወቃል እና በመኪና አደጋ ህይወቱ ማለፉ ብዙዎችን አሳዝነዋል። ሌላኛው መረጃችን የሚሆነው የላሚን ያማል ጉዳይ ነው። ላሚን ያማል እንግዲህ ሳይታወቅ ለአንድ ክለብ ማስታወቂያ ሰርቷል የተባለው የ19 ዓመቱ ኮከብ ላሚን ያማል በዋንጫ ፍጻሜ ጨዋታ ላይ በቢሊዮን በሚመለከቱት በዚህ ጨዋታ ላይ በፍጻሜ ጨዋታ ወደ 1 ቢሊዮን የሚጠጉ የዓለማችን ህዝቦች በሚመለከቱበት በዚህ ጨዋታ ላይ የላይ ያለውን ማሊያውን ወደ ላይ ከፍ በማድረግ የውስጥ ልብሱን ወይም ደግሞ ፓንቱን አሳይቷል። የቁንጣውን ማለት ነው። 6 ፒኤም የተሰኘው የጀርመን የውስጥ ልብስ ብራንድ አርማ በግልጽ እንዲታይ አድርጎታል። የጀርመን ሀገር የሚታተመው ቢልድ ጋዜጣ እንደዘገበው ከሆነ ያማል ይህ ድርጊት ለብራንዱ እጅግ ስኬታማ የገበያ ማስታወቂያ ሰርቶለታል። ጨዋታው ከተጠናቀቀ በኋላም በነበሩ ጥቂት ሰዓታት ውስጥ የድርጅቱ ምርቶች ሙሉ ለሙሉ ተሸጠው አልቋል የተባለው እና ብዙዎች የተናገሩበት ያለ ጉዳይ ነው። ይህ ጉዳይ ማለት ነው። አብራችሁን ጁቬንቱስ አዲስ ተጫዋች ለማስፈረም እንቅስቃሴ እያደረገ መሆኑ ታውቋል። የሴሪያውን ታላቅ ክለብ እንግሊዛዊውን ኢንተርናሽናል ለማስፈረም በሚደረገው ጥረት አርሰናል እና ቼልሲ ተፎካካሪ መሆኑ ይፋ ተደርጓል። ጆሰን ስቶንን ለማስፈረም ነው እንግዲህ ፒኤስጂ ጥረት እያደረገ የሚገኘው። አርሰናልም እንደዚሁ ሌሎችም ክለቦች እንደሚፈልጉ ታውቋል። የ32 ዓመቱ ስቶንስ በተጠናቀቀው ውድድር ዘመን መጨረሻ ከማንቸስተር ሲቲ ጋር በነፃ መለየት ተከትሎ ያለ ክለብ ተቀምጦ እንደሚገኝ ይታወቃል። እንግዲህ የመሀል ተከላካዩ የ25-26 የውድድር ዘመን በተደጋጋሚ ጉዳቶች ምክንያትም እንግዲህ ሲሰለፍ አልታየም። 18 ጨዋታዎች ብቻ በማድረግ የቻለ ሲሆን በፕሪሚየር ሊጉም በቋሚነት መጀመር የቻለው በ5 ጨዋታዎች ብቻ ነው። እናም ይህን ተጫዋች ለማስፈረም ፒኤስጂ እና ሌሎች ክለቦችም እንደዚሁ አርሰናልን ጨምሮ እየፈለጉት እንደሆነ ታውቋል። ማን እንደሚያስፈርመው እየተጠበቀ ነው የሚገኘው። የፒኤስጂ ሰዎች በተበሳጭተዋል የተባለው ሪያል ማድሪድ ዲዮማንዲን ከፒኤስጂ እጅ ዝውውር መጥለፋቸውን ተከትሎ በፓሪስ ከፍተኛ ቆጣ ተቀስቅሷል የተባለው የፈረንሳይ ክለብ ተጫዋቹን ለማስፈረም ከጫፍ ደርሶ እንደነበረ የሚታወቅ ሲሆን የሪያል ማድሪድ ዝውውሩን በ2 ቀናት ውስጥ ጠልፎ ተጫዋቹን የግሉ ማድረጉ አስቆጥቷቸዋል። አርሰናል፣ ሊቨርፑል፣ ማንቸስተር ሲቲና ተጫዋቹን ለማስፈረም ጥያቄ ያቀረቡ ሲሆን አይቬሪ ኮስታዊው ተጫዋች አመሰግናለሁ፣ አልፈልግም፣ እኔ ሪያል ማድሪድን ብቻ ነው ተጫዋቹ በነገራችን ላይ ሪያል ማድሪድን ብቻ ነው የምፈልገው ማለቱን ተከትሎ ነው እነዚህ 3 ክለቦች ከጨዋታ ውጭ ያደረጋቸው። አርሰናል፣ ሊቨርፑልና ማንቸስተር ሲቲን አልፈልግም፣ አመሰግናለሁ ማለቱ ብዙዎችን አነጋግሯል። በተያያዘ ዜና ግን ፒኤስጂ ለስካይ ስፖርት መግለጫ ሰጥቷል። በመግለጫውም ከተጫዋቹ ዝውውር መውጣቱን ገልጿል። እንደ ምክንያት ያቀረበው ተጫዋቹ ውድነት እና ደሞዙ ከክለቡ ገንዘብ አወጣጥ ሕግ በላይ በመሆኑ ነው ፒኤስጂ ከዚህ ዝውውር ራሱን ያወጣው ብለዋል። ነገር ግን ከፍተኛ ቆጣ ውስጥ መሆናቸውን ይፋ አድርገዋል። ሌላኛው እንግዲህ ቤስኪ ሽታሽ የሞሐመድ ሳላን ውሳኔ እየጠበቀ መሆኑን ይፋ አድርጓል። የቱርክ ክለብ ለግብፃዊ ኢንተርናሽናል የመጨረሻ የኮንትራት ጥያቄ ማቅረቡን ተከትሎ ምላሹን መጠበቁን ይፋ ተደርጓል። ሞሐመድ ሳላ ወደ ቱርክ ያቀናል ተብሎ እንግዲህ እንደማይጠበቅ ይታወቃል። የ34 ዓመቱ አጥቂ ከሊቨርፑል ጋር በያዝነው ክረምት ከ9 ዓመት ቆይታ በኋላ በ442 ጨዋታዎች እና እንደዚሁም ደግሞ በ257 ጎሎች በነፃ መለያየቱ ይታወሳል። ሳላ በዓለም ዋንጫ ፈርዖኖቹን ከወከለ በኋላ ቅድሚያ ለቤተሰቡ እና እረፍት ጊዜውን እያሳለፈ ነው የሚገኘው። አሁን በየትኛው ክለብ ይገባል የሚለው ብዙዎች ጥያቄ ነው። የአውሮፓ
እንግዲህ ክለቦች እስካሁን ጥያቄ ያላቀረቡለትም የቱርኩ ክለብ ብቻ ነው ቤስኬሽታሽ ጥያቄ ያቀረበለት ነው የተባለው። ሌላኛው የሮናልዶና እንደዚሁም ደግሞ የቡርኖ ፈርናንዴዝ ጉዳይ ብዙዎችን አነጋግሯል። ክርስቲያኖ ሮናልዶ ማንቸስተር ዩናይትድን ቡርኖ ፈርናንዴዝን የሳውዲ አረቢያ ክለብ አልናስርን እንዲቀላቀል ማሳመን ስራ እየሰራ መሆኑ ታውቋል። ሮናልዶ የቡርኖን ለማስፈረም ከፍተኛና እንደዚሁም ተከታታይ ጥረት እያደረገ መሆኑ ታውቋል። ማንቸስተር ዩናይትድ አማካይ ክፍል አንቀሳቃሽ ቡርኖ ፈርናንዴዝን በዝውውር መስኮቱ ከተለያዩ ክለቦች ጥያቄዎች የሚቀርብለት ቢሆንም ባለፈው የዝውውር መስኮት የወደፊት እጣ ፋንታው ክለቡ እንዲወስን አድርጎ እንደነበር ይታወቃል። በወቅቱ በኦልድ ትራፎርድ የመቆየት ፍላጎት የነበረው ቢሆንም ክለቡ እሱን ለመሸጥ ከፈለገ ግን ለመልቀቅ ዝግጁ መሆኑን እንደዚሁ ይፋ አድርጓል። በውድድር ዘመኑም 21 ግቦችን ማስቆጠሩ ጃፓናዊው የ59 ዓመቱ ተጫዋች ከ2022 በኋላ ለመጀመሪያ ጊዜ ጎል ማስቆጠሩ ይፋ ተደርጓል። የካሱዮሺ ሚዮራ አሁን ላይ በዓለማችን እድሜ አንገፋው እግር ኳስ ተጫዋች መሆኑ ታውቋል። ከ22 በኋላ ለመጀመሪያ ጊዜ እየተጫወተበት የሚገኘውን የሶስተኛ ዲቪዥን ተሳታፊ ቡድን ፉኩሺማ ዩናይትድ ኳስ እና መረብን ማገናኘቱ ይፋ ተደርጓል። ሚዮራ ቡድኑ በተጋጣሚው ኢዋኪ ፉሩካዋ በኢምፒሪፌር ካፕ 7-0 በተረታበት ጨዋታ አምስተኛዋን ጎል ከመረብ በማገናኘት ችሏል። ከህዳር 2022 የቀድሞ የሱዚካ ለአሁኑ አትሌቲኮ ሱዚካ ሲጫወት ኦሳካ ላይ ካስቆጠራት በኋላ የመጀመሪያ ጎሉ ሆና ተመዝግባለች የተባለው ከ1993 ካደረገው በኋላም ለ33 ዓመት የእግር ኳስ ህይወት እንደቀጠለ ይገኛል። 59 ዓመት ላይ ነው የሚገኘው። እናም በዚህም እንግዲህ ጎል ማስቆጠሩ ብዙዎችን አነጋግሯል የተባለው። ሌላ ከስፖርት ጋር በተገናኘ በቀጣይ እንመለሳለን።